የተገኘነው በአቃቂ ቃሊቲ ወረዳ 5 የህዝብ ፏፏቴና መዝናኛ አጠገብ ነው ያለን። እንግዲህ ከለውጡ መንግስት በኋላና አሁን ላይ ያለነው ለውጦቹን እያሳየን እንገኛለን። አሁን አጠገቤ የሚገኘው የህዝብ ፏፏቴ በለውጡ መንግስትና አሁን ላይ ያለውን እንደዚህ በአማሬ መልክ ለህዝብ አዘጋጅቶ ያቀረበው የወረዳ 5 አስተዳዳሪ ስለዚህ አቃቂ ቃሊቲ በፊት እንዴት እንደነበረችና አሁን ላይ ያለችውን እይታውን አነጻጽረን ስናየው በጣም የተለየ አሁን ላይ በለውጡ መንግስት እጅግ በአማሬ መልክና እንዲህ በአማሬ አስፋልቱን አረንጓዴ ልማት የተለያየ በገላንጉራ ላይ የተሰራው የነገ ሴቷ የተስፋ ብርሃን ምገባና የተለያዩ ፕሮጀክቶች በለውጡ መንግስት እየተሰራ ይገኛል። እናንተ ውድ የተከበራችሁ የኢትዮጵያ ህዝቦች በአቃቂ ቃሊቲ ከተማ የወረዳ 5 አስተዳደር ላይ የተሰራውን እጅግ እንዲህ በአማሬ ፏፏቴው መታችሁ እንድትጎብኙ በራሴና በወረዳ 5 አስተዳደር እጋብዛችሁ። ስለዚህ እኛ ቆመን እያወራን እንችበት ያለችው ይህ ትላንትና አቃቂ ቃሊቲ ሳይሆን ዛሬ ላይ ቆመን እያወራን ያለንበት አቃቂ ቃሊቲ የትላንትናና የዛሬውን ስናየው እጅና ጓንት። ትላንትና የህዝብ ቅሬታው ለውጡ መንግስት እየተፈታ እየተገኘ ይገኛል። አሁንም ይገኛል። ከዚህ በላይ ይሰራል። በጣም እየጠበቅን ያለ ነው። አሁንም እጅግ በጣም ያባሪና ለህዝቡ እንዲህ ቁጭ ብሎ እየተዝናነበት ያለው ህዝቡ ቦታ ነው ያለ ነው። ስለዚህ ማንኛውም ሰው የአዲስ አበባ ነዋሪዎች መጣችሁ እኛን ይጎብኙ። ፊታችሁን ወደ አቃቂ ቃሊቲ አዙሩና ኑና ጎብኙን፣ ኑና ይሁን እንላችኋለን። እጅግ በጣም እናመሰግናለን።